አንዴ ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚመጣ የሚዘይራቸው አንድ ሰው ነበር ሁሌም የሚወደው ልጁን ይዞት ወደ ነብያችን ይመላለስ ነበር ነብያችን ሰለላሁ ዐለይሂ ወሰለም አሉት فقال له النبي أتحب تودዋለህ እንደ ይሄ ልጅ አሉት قال يا رسول الله أنت يا الله ملكتنيا أحبك الله كما أحبه أني እንደምወደው አላህ ይወደዳችሁ በጣም ነው የምወደው አላቸው فتفقده النبي صلى الله عليه وسلم نبي صلى الله عليه وسلم ይሄን ሳልጅ አጡት አንዴ فقال ما فعل ابن فلان ይሄን ልጅ ምን ነከው የገሌል ልጅ ብለው ጠየቁ فقالوا صحابዎች ምን አሉ يا رسول الله مات يا الله ملكتنيا موت እኮ ልጁ የሚወደው አሉ فقال النبي صلى الله عليه وسلم አባቱን አስጠሩና ምን አሉት اما تحب ان تاتي بابا من ابواب الجنه الا وجدته عليه ينتظرك አትመኝም እንዲያሉት ነብዩ ሰለላሁ ዐለይሂ ወሰለም አንተ ወደ ጀነት ስትሄድ يوم القيامه ልጅህን ከጀነት ካንዱ በር ላይ ቆሞ ቢጠብቅ አትመኝም እንዲያሉት ይሄ ሰው በጣም ደስ አለው ከዛም አንዱ ሰሃባ ምን አለ فقال رجل يا رسول الله يا الله መልእክተኛ وله خاصه ام لكلنا ይህ ጉዳይ ለሱ ብቻ ነው ወይስ እኛም ልጅ ለሞተብን ሁላን ይሄ አጅር የሚሰጠው አለ فقال النبي ነብያችን ምን አሉ بل لكلكم ለሁላችሁ ነው የሚሰጣችሁ ልጅ ኑሮት በልጅነቱ ሙቶበት ሶብር ትግስት ካደረገ ጀነት ውስጥ አልፎ ይጠብቀዋል የነብዩ ቃል ነው ይሄንም ትሩፋት ለማግኘት ሰሃቦች ቀደምት ሰለፎች ልጆች ሲሞቱ